የመካከለኛው ምስራቅ ጦርነት በዚህ ከቀጠለ 45 ሚሊዮን ተጨማሪ ሰዎችን ለከፍተኛ ረሃብ ያጋልጣል ተባለ። እየተባባሰ በመጣው ጦርነት ምክንያት ወርልድ ፉድ ፕሮግራም ለተጎጂዎች መድረስ እንዳልቻለ ገለጸ። ከአየር ላይ ሆነን እናያችኋለን ሲሉ ቤንያሚን ኔታንያሁ ለኢራን ሕዝብ አነጋጋሪ መልእክት አስተላለፉ። ኢራን በእስራኤል ላይ እስካሁን ባልተጠቀመችው ሚሳኤል ለመጀመሪያ ጊዜ መጠነ ሰፊ ጥቃት ሰነዘረች። ጠቅላይ ሚኒስትር አብይና የሩሲያው ፑቲን በስልክ የሁለትዮሽ ጉዳዮች ላይ ተወያዩ። ሰላም እንደምን ቆያችሁ? የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ጠቅላይ ሚኒስትር አብይና የሩሲያው ፑቲን በስልክ የሁለትዮሽ ጉዳይ ላይ ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የስልክ ውይይት አድርገዋል። ከፕሬዝዳንት ቭላዲሚር ፑቲን ጋር በሁለትዮሽ ጉዳዮች ላይ እንዲሁም በሌሎች የጋራ ጥቅም ጉዳዮች ላይ ውጤታማ የስልክ ውይይት አድርገናል ሲሉ ጠቅላይ ሚኒስትር በማህበራዊ ሚዲያ ገጾቻቸው ላይ ተናግረዋል። ሁለቱ መሪ በፖለቲካ፣ በንግድ፣ በኢኮኖሚና በሰብአዊነት ዘርፎች ወቅታዊ የሁለትዮሽ ትብብር ጉዳዮች ላይ ተወያይተዋል። ይህም ጠቅላይ ሚኒስትር አብይ በሴፕቴምበር 2025 ወደ ሞስኮ ከሄዱ በኋላ ከተደረሱት ስምምነቶች ጋር በሚስማማ መልኩ ነው ተብሏል። የሩሲያና የኢትዮጵያን ወዳጃዊ ግንኙነት የበለጠ ለማጠናከር የጋራ ቁርጠኝነትን አረጋግጠዋል ተብሏል። ሆኖም በሚመለከታቸው ሚኒስቴር መስሪያ ቤቶችና ኤጀንሲዎች መካከል ያለውን ግንኙነት ለማጠናከር ተስማምተዋልም ተብሏል። ቀደም ሲል ፕሬዝዳንት ፑቲን በአገሪቱ ደቡባዊ ክፍል በተከሰተው ጉዳይ የተፈጥሮ አደጋ ምክንያት ለኢትዮጵያ አመራር ሐዘናቸውን አስተላልፈው ነበር። በኢትዮጵያ የሩሲያ ኤምባሲ ባጋራው መልእክት የሩሲያው መሪ የመሬት መንሸራተትና የጎርፍ አደጋ አሳዛኝ ውጤቶችን በተመለከተ ጥልቅ ሐዘናቸውን ገልጸዋል። በአገራቱ ደቡባዊ ክፍል የመሬት መንሸራተትና የጎርፍ አደጋ ያስከተለውን አሳዛኝ ውጤት በተመለከተ እባካችሁ የተሰማኝን ጥልቅ ሐዘን ተቀበሉ ሲሉ ፑቲን ለጠቅላይ ሚኒስትር አብይ አህመድና ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ በጻፉት መልእክት ተናግረዋል። እንዲሁም ለተጎጂዎቹ ቤተሰቦች አጋርነታቸውን ገልጸዋል። ለተጎጂዎቹ ቤተሰቦች ልባዊ ሐዘኔታና ድጋፍ እንዲሁም በእነዚህ የተፈጥሮ አደጋዎች ጥቃት ለተጎዱ ሁሉ ፈጣን ማገገምን እመኛለሁ ሲሉም መልእክት አስተላልፈዋል። አደጋው በደቡብ ኢትዮጵያ ክልል በጋሞ ዞን ክፍሎች ላይ አውዳሚ ጎርፍ፣ የመሬት መንሸራተት በማስከተል ለሞትና ለንብረት፣ ለመሰረተ ልማት ውድመት ምክንያት የሆኑ በርካታ ቀናት የዘለቀ ከባድ ዝናብን ተከትሎ ነው። የመካከለኛው ምስራቅ ጦርነት 45 ሚሊዮን ተጨማሪ ሰዎችን ለከፍተኛ ረሃብ የማጋለጥ አደጋ አለው ተባለ። የመካከለኛው ምስራቅ ጦርነት ሕይወት አድን የሰብአዊ ስራን ሊያስተጓጉል ይችላል ሲል የተባበሩት መንግስታት የዓለም የምግብ ፕሮግራም ማክሰኞ ዕለት አስጠነቀቀ። የተባበሩት መንግስታት ዋና ኃላፊ እየሰፋ የመጣው ግጭት እንደገና እንዲያቆም ጥሪ አቅርበዋል። አንቶኒዮ ጉተሬዝ በኒውዮርክ የተባበሩት መንግስታት ቃል አቀባይ ጽሕፈት ቤት ባወጡት መግለጫ ዋና ጸሐፊው በመካከለኛው ምስራቅ ያለው ጦርነት መቆም እንዳለበት በድጋሚ አረጋግጠዋል። የመካከለኛው ምስራቅ ግጭቶችን ለማስቆም የጸጥታው ምክር ቤት ውሳኔዎች በሙሉ መተግበር አለባቸው ሲሉም አክለው ገልጸዋል። ይህም ውሳኔ ብዙ ሀገራትን ጨምሮ ኢራን በአጎራባች ሀገራት ላይ የምታደርሰውን ጥቃት እንዲያቆም ያሳስባል። በሊባኖስ ውስጥ ካለፈው ፈጣን ውድቀት ባሻገር ግጭቱ በዓለም አቀፍ የሰብአዊነት ስራዎች ላይ ከፍተኛ ተጽዕኖን አሳድሯል። በዚህ ላይ የእውነተኛ ህመም ይሰማኛል ሲሉ የወርልድ ፉድ ፕሮግራም ምክትል ስራ አስፈጻሚ ዳይሬክተር ካርልስ እስካው በጀኔቫ ለጋዜጠኞች ተናግረዋል። የአቅርቦት ሰንሰለቶቻችንን ከኮቪድና ከ2022 የዩክሬን ጦርነት ወዲህ እጅግ የከፋ መስተጓጎል ሊፈጠር እንደሚችልም ይናገራሉ። ሚስተር እስካው እንዳሉት በመካከለኛው ምስራቅ እየተባባሰ የመጣው አመጽ እስከ 3ኛው ሳምንት ድረስ በቀጠለበት ወቅት የእርዳታ ስራዎች ረዘም ያለ የመርከብ ጊዜና የወጪ ጭማሪ ያጋጠማቸው ነው ሲሉም ተናግረዋል። ይህም የእስራኤልና የአሜሪካ በኢራን ላይ በተሰነዘረው ጥቃትና በቴህራንና በአጋሮች ቡድን በበቀል ጥቃቶች ምክንያት ነውም ተብሏል። የኢራን የባህረ ሰላጤ ሀገራት ላይ የተሰነዘረውን የመልስ ጥቃትና የእስራኤል በሊባኖስ በሂዝቦላህ ኢላማዎች ላይ የተሰነዘረውን ጥቃት ጨምሮ የወርልድ ፉድ ፕሮግራም የማጓጓዣ ወጪ እስካሁን ድረስ በ18 በመቶ ጨምሯል። እንዲሁም በየቀኑ በሺዎች የሚቆጠሩ የጭነት መኪናዎች በመንገድ ላይ ይቀራሉ ሲሉ ማስተር እስካው አስረድተዋል። እነዚህ አሁን በነዳጅ ዋጋ ምክንያት በጣም ውድ በሆነ ነዳጅ እየተጠቀሙ ይገኛሉ ሲሉ አክለው ገልጸዋል።
ከፍተኛ ወጪዎች ተጽዕኖ እንዳሳደሩም ተናግረዋል። በዚህ የተነሳም ለተጠቃሚዎችና ምግብ ማግኘት ላልቻሉ ተጠቃሚዎች አነስተኛ ምግብ መግዛት ወይም አነስተኛ ገንዘብ መስጠት ብቻ ነው የምንችለው ሲሉ አክለው ገልጸዋል። ኤጀንሲው ከዚህ ጋር ተያይዘውም በሱዳን በረሃብ ችግር ውስጥ ላሉ ሰዎች የምግብ ተደራሽነትን ለመቀነስ ተገዷል። እናም በአፍጋኒስታን ውስጥ በአጣዳፊ የምግብ እጥረት ከተጠቁ 4 ህጻናት ውስጥ አንዱን ብቻ መደገፍ ነው የምንችለው ሲሉም አክለው ገልጸዋል። በአሁኑ ጊዜ በዓለም ላይ እጅግ የከፋው የምግብ እጥረት ቀውስ እያጋጠመን ነው ሲሉም ጨምረው ተናግረዋል። ሌላው ዋና ስጋት ከሰሃራ በታች ያሉ የአፍሪካ ሀገሮች ወደ ግብርና ወቅት ሲገቡ የዓለም የማዳበሪያ ገበያዎች መስተጓጎል ጋር የተያያዘ ነው ሲሉ ሚስተር ስካው ተናግረዋል። ከዓለም 1/4 የሚሆነው የማዳበሪያ አቅርቦት የሚመጣው በሆርሙዝ የባህር ወሽመጥ በኩል ሲሆን አሁን በምናባዊ ሁኔታ ቆሟል ሲሉም አብራርተዋል። ሚስተር ስካው በዓለም አቀፍ የምግብና የነዳጅ ወጪዎች መጨመር በተለይ ከሰሃራ በታች ባሉ የአፍሪካና የእስያ ሀገራት ባሉ ከውጭ በሚገቡ ሀገሮች ውስጥ በሚሊዮኖች የሚቆጠሩ ቤተሰቦችን ከዋና ዋና ምግቦች ሊያወጧቸው እንደሚችሉም መሰረታዊ ፍላጎቶቻቸውም እንደማይሞሉ አክለው ገልጸዋል። የመካከለኛው ምስራቅ ግጭት እስከ ሰኔ ድረስ ከቀጠለ ተጨማሪ 45 ሚሊዮን ሰዎች በዋጋ ጭማሪ ምክንያት ለከፍተኛ ረሃብ ሊጋለጡ ይችላሉ ሲሉም ስጋታቸውን ገልጸዋል። ይህ የዓለምን የረሃብ ደረጃ ወደ 100 ዓመት ሪከርድ ያደርሰዋልና አስከፊ ሊሆን ይችላልም ሲሉ ተናግረዋል። ይህ በእንዲህ እንዳለ የአየር ትራፊክ መቆራረጥ የሰብአዊ ተጽዕኖዎች በግጭቱ ማዕከል አንዷ በሆነችው ሊባኖስ ውስጥ በከፍተኛ ሁኔታ እየባሰ መሆኑን የአገሪቱ የተባበሩት መንግስታት ከፍተኛ የእርዳታ ባለስልጣን ኢምራን ሪዛ በጀኔቫ ለጋዜጠኞች ተናግረዋል። በእስራኤል የአየር ድብደባ ምክንያት የመካከለኛው ምስራቅ ሀገራት የመፈናቀል ክስተቶች በመኖራቸው በሊባኖስ የሚገኙ የመፈናቀል ቁጥሮች እየበዙ መምጣታቸውንና የሰብአዊ ግጭቶችም እየጨመሩ መምጣታቸውም እየተገለጸ ይገኛል። ሚስተር ሪዛ 132700 ሰዎች በ622 መጠለያዎች ውስጥ እንደሚቆዩም ተናግረዋል። ነገር ግን ከቤታቸው ለመሸሽ የተገደዱ ሰዎች ጠቅላላ ቁጥር ከ1 ሚሊዮን በላይ ሊሆን እንደሚችልም አስረድተዋል። የሊባኖስ ህዝብ ዜጎች እንዲሁም ስደተኞች ወደ 5 ሚሊዮን ተኩል የሚጠጉ ሲሆን በሊባኖስ ከሚኖሩ ሰዎች ውስጥ ወደ 20 በመቶ የሚጠጉት ተፈናቅለዋል። ጦርነቱ ከቀጠለም መፈናቀሉ እንደሚቀጥልም የሚያሳየው መረጃ ያመለክታል። የመልቀቅ ትዕዛዞቹ የሚተገበሩት በደቡባዊ ሊባኖስ በቤሩት ደቡባዊ ሰፈሮችና በቤካ ክፍሎች ላይ ነው። ሚስተር ሪዛ እንዳሉት ከተፈናቃዮች ውስጥ 70 በመቶ የሚሆኑት በመጠለያዎች ውስጥ አይደሉም። ይህም እነሱን ለማድረስ ለሚሞክሩ የሰብአዊ መብቶች ተግዳሮቶችን ይፈጥራል። በወታደራዊ እንቅስቃሴዎች ምክንያት ከመንደሮቻቸው ለመውጣት ፈቃደኛ ያልሆኑ ሰዎችን ማግኘት በጣም አስቸጋሪም ሆኗል። በተለይ አረጋውያን በአካል መንቀሳቀስ የማይችሉና የኖሩበትን አካባቢ ለቀው ለመውጣት ለሚፈሩ ሰዎች አደጋውን ከፍ ያደርገዋል ብለዋል። እነሱ በጣም ተጋላጭ የሆኑ ሰዎች ናቸው። እናም ቤታቸውን መንደሮቻቸውንም ማጣት የማይፈልጉ ናቸው ሲሉም አክለው ገልጸዋል። በብዙ አጋጣሚዎች የእስራኤል የአየር ድብደባ በከባድ ሁኔታ የከተማ አካባቢዎች ውስጥ ያሉ የመኖሪያ ህንፃዎችን በሙሉ አውድሟል። ሴቶችና ልጆችን ጨምሮ በርካታ የአንድ ቤተሰብ አባላት ብዙውን ጊዜ አብረው ይገደላሉም ተብሏል። አንድ ባለስልጣን እንደተናገሩት በጦርነቱ የተፈናቀሉና በቤሩት የባህር ዳርቻ ድንኳኖች ውስጥ የሚኖሩ ሰዎች በአየር ድብደባም ተመተዋል ብለዋል። በቅርብ ቀናት ውስጥ ቢያንስ 16 የሕክምና ባለሙያዎችም ተገድለዋል። የእስራኤል ባለስልጣናት በጋዛ ከተፈጸመው ጋር ተመሳሳይ የሆነ የጥፋት ደረጃ በሊባኖስ ላይ እንደሚጥሉ የሚያስፈራሩ መግለጫዎች ፈጽሞ ተቀባይነት የላቸውም ሲሉ ሚስተር አልኪታን አጥብቀው ተናግረዋል። እንዲህ አይነቱ ንግግር የእስራኤል ጦር ተጨማሪ ኃይሎችን እንደሚያሰማራና የመሬት ወረራን እንደሚያሰፋ ከሰጠው መግለጫ ጋር ተዳምሮ በሊባኖስ ህዝብ ዘንድ ጥልቅ ፍርሃትና ጭንቀትን ያባብሳል ብለዋል። የእስራኤሉ መሪ ቤንያሚን ኔታንያሁ ከአየር ላይ ሆነን እናያቸዋለን ሲሉ ለእስራኤል ህዝብ መልእክት አስተላለፉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፉት 24 ሰዓታት ውስጥ በኢራን ላይ በተፈጸመ ጥቃት የሀገሪቱ ከፍተኛ የደህንነት መሪዎች መገደላቸውን ከገለጹ በኋላ በቴል አቪቭ ከሚገኘው የአየር ኃይል ዕዝ ማዕከል ባስተላለፉት መልእክት ሁለቱን የገዢዎች አካል ከፍተኛ የሽብር መሪዎች አስወግደናል ብለዋል። አክለውም የኢራን ህዝብ በየዓመቱ የሚያከብረውን ባህላዊ ፋየር ፌስቲቫል በነጻነት እንደሚያከብርም ጥሪ አቅርበዋል።
ከአየር ላይ ሆነን እየተከታተልናቸው ነው፣ በዓሉን በደስታ አክብሩ በማለት ለኢራናውያን አነጋጋሪ መልእክት አስተላልፏል። የእስራኤል የአየር ኃይል አውሮፕላን በቴህራን አደባባዮችና መስቀለኛ መንገዶች ላይ የሚገኙ የጸጥታ ኃይሎችን ኢላማ ማድረጋቸውን የተገለጸ ሲሆን ይህም ህዝቡን ያለምንም ስጋት በዓሉን እንዲያከብር የታለመ ነው ብለዋል። የኢራን አብዮታዊ ዘብ ለደረሰበት ጥቃት ከባድ አጸፋዊ እርምጃ እንደሚወስድ የዛተ ሲሆን በቀጠናው ያለው ወታደራዊ ጥምረት ወደ ከፍተኛ ደረጃ መሸጋገሩም ተነግሯል። በተያያዘ ዜና ኢራን በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት ሰነዘረች። የኢራን አብዮታዊ ዘብ በእስራኤል 100 ቦታዎች ላይ ኢላማ ያደረገ የአጸፋ እርምጃ መውሰዱን አስታወቀ። በጥቃቱ ጅምላ ጨራሽ የተባለውን የክላስተር ሚሳኤል ቴክኖሎጂ ለመጀመሪያ ጊዜ ጥቅም ላይ መዋሉም ተገልጿል። ይህ ጥቃት የተፈጸመው ከፍተኛ የኢራን የደህንነት አመራር አሊ ላርጀኒ በእስራኤል የአየር ጥቃት መገደላቸውን ተከትሎ መሆኑም ታውቋል። ላርጀኒ በቅርቡ በርካታ ከፍተኛ ባለስልጣናት መገደላቸውን ተከትሎ የሀገሪቱን የደህንነት ስትራቴጂካዊ በመምራት ረገድ ቁልፍ ሚና የነበራቸው አንጋፋ መሪ ነበሩም ተብሏል። ቀደም ሲል ሩሲያ በዩክሬን ጦርነት ተጠቅማበታለች የሚባለው የክላስተር ቦምብ አሁን ላይ በኢራን በኩል ለጥቃት መዋሉ በወቅታዊ ቀውስ ላይ አዲስ ስጋትን ፈጥሯል ተብሏል። ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። በቀጣይ በአዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ።